በስተመጨረሻም እንግዲህ ብሩኬ ከልጁ ጋር ተገናኘ ማለት ነው። በጣም ደስ ይላል። እንግዲህ ከልጁ ጋር ተቃቅፈው ሲላቀሱ በጣም ነው የሚያሳዝኑት። ለልጅ የተከፈለ መስዋዕትነት ነው ይሄ ሁሉ። እንግዲህ ለምሳሌ የተከፈለ መስዋዕት ነው። አንዳንዴ ጀግና ወንድም ሲኖራችሁ እንደዚህ ነው። ከመጨረሻው ይፋለምና ከእሳት ያወጣቸዋል። የምሬን ነው የምላችሁ። መድብል ጀግና እንግዲህ ወንድሙን ከልጁ ጋር አገናኝቷቸዋል ማለት ነው። ዳጣዬና ቅድስትም እንግዲህ እንደዚህ ተደናግጠው እያለቀሱ ነበረ ማለት ነው። እውነት ለመናገር በጣም ነው ደስ የሚለው። እንግዲህ ለአንዱ ደስታ ለአንዱ ለቅሶ የሚባል ነገር አለ። መሀሌት ደስ ቢላትም ግን ደግሞ ብሩክ ይቅርታ እንደማያደርግላት ስታስብ በጣም ተረበሸች። ኤፍራታ ለሞገስ እንትን 26 ሺህ ብር ነበረ ደም የለገሰችው በገንዘብ ነው። ያንን ገንዘብ አካፊ ስትላት አላካፍልም በጭራሽ፣ እኔ ነኝ እኮ ደሜን የሰጠሁት አንቺ መሰለሽ እንዴ? ስለዚህ አላካፍልም፣ ከፈለግሽ 300 ብር ልስጥሽ፣ አለበለዛ ታዩ ቤት ያስጠግቼ ማስቀመጥሽ አንሶች ነው እንዴ? እኔ እኮ ነኝ ዝና እንዳያገኝሽ የደበኩሽ፣ ደውለሽ ንገሪው፣ እኔም ደግሞ ሁሉንም ነገር እነግረዋለሁ ስትላት መሀሌት ፈርታ ወጣ ሄደች። ከዛም ከዝና ጋር ተገናኙና ብሩክ በህይወት ስላለ ደስ አለሽ አደለ ሲላት አዎ አለች። የሆንሽ ግን ሞኝ ነገር ነሽ ልበል? ለምን ደስ አለሽ? በእርግጥ ደስ አለኝ፣ ገባኝ ደስ ለምን ደስ እንዳለሽ። ሞገስ ማነው ብሩክ የዋና ምንም የማያውቅ ሰው ስለሆነ ይቅርታ ያደርግልኛል ከቤት ይኖራለሁ ብለሽ ነው አደለ? አንቺ ግን በጣም እኔ እንጃ አስተሳሰብሽ በጣም የወረደ ነው ወይዘሮ መሀሌት። ከገዛ ጓደኛው ጋር ማግጠሽበት አብሮሽ የሚኖር ይመስልሻል ከዚህ በኋላ? ለማንኛውም አሁን የመጣሁበት ልንገርህ ወይስ ልሂድ ስትለው ምን ነበረ ሲላት ሞገስ የተኛበትን ሆስፒታል አውቀዋለሁ። ስለዚህ ታውቂዋለሽ? አዎ አውቀዋለሁ። ከዛም ካሌብ ጋር ደወለና ዛሬ ሞገስን መጨረስ አለብን ሲለው ታዲያ እኔ እኮ ምን አደርጋለሁ? እኔ ጉዳዬ ከብሩክ ጋር ነበረ፣ የብሩክን አምልጧል። ስለዚህ አንተን ነው የሚመለከት ይሄ ጉዳይ፣ አንተ መጨረስ ትችላለህ አለው ካሌብ። እሺ ካሌብ፣ ግን ተጨማሪ ሰው ስለሚያስፈልገን ሰው ላክልን አለው። ከዛም ችግር የለውም እሺ ሰው ልክልሃለሁ፣ ችግር የለውም ሰው ልክልሃለሁ አለው ካሌብ። ከዛም መሀሌትን አገኛትና ሞገስን ከገደልሽው ቤት እገዛልሻለሁ በስምሽ አላት። እሷም ገንዘብ ትሞታለች እሺ ብላ እንግዲህ ወደ ሆስፒታል አቀናች ማለት ነው። እንግዲህ ሞገስን ትግደለው ሌላ ሰው ይድረስለት አላውቅም፣ ነገር ግን ሆስፒታል ድረስ ሄዳለች መሀሌት። ለገንዘብ እሳትም ትገባለች ማለት ነው። ምሳሌዬ እንግዲህ በደስታ ለአባቴ ምግብ እኔ ነኝ የምሰራው፣ ቅድስትዬ አንቺ መንካት የለብሽም ዛሬ ተይ እባክሽን። ምሳሌዬ አንቺ እኮ ልጅ ነሽ ቢላዋ ይቆርጥሻል ብትላትም እምቢ እኔ ነኝ የምሰራለሽ ሽሮ ወጥ ብየዋለሁ። ስለዚህ ብላ ሽንኩርት አከታተፏ ራሱ ልጄ እኔ ባለሙያ። ከዛም እንግዲህ ሰርታ ለአባቷ አጎረሰች። ዳጣዬም እንግዲህ ምግብ አይታ አትምርም። አቅምሽኝ አታቅምሽኝ ላይ ይጣሉ ነበር ከምሳሌ ጋራ ማለት ነው። ብሩክና ምሳሌዬ ተቃቅፈው ሲያለቅሱ እውነት በጣም ነው ያሳዘኑ። እንግዲህ ለእሷ የተከፈለ መስዋዕት ነው ይሄ ሁሉ እንጂ ሌላ ነገር ወይ ሰው ገሎ ወይ የሆነ ነገር አድርጎ አይደለም። ለእሷ የተከፈለ መስዋዕት ነው። ጀግና ወንድምም ስላለው ደግሞ ፈጣሪው ሊያመሰግን ይገባል። እውነት ወንድም መከታ ነው ይባላል እኮ። ወንድም ሲጀመር ከአባት ቀጥሎ ልክ ሁለተኛ አባት ነው፣ ጥሩ ወንድሞች ከሆኑ ማለት ነው እውነት ለመናገርና እንግዲህ መድብል ብዙ ስቃይ መከራ ከሞገስ ጋር ሆኖ እንግዲህ ያ ሁሉ ተራራ አልፈው ዛሬ ወንድሙን ለማግኘት በቅቷል። ሞገስም እንግዲህ ይኸው በጥይት ተመቶ ሆስፒታል ላይ ያለው ብዙ ደም ስለፈሰሰው ያው እስካሁን እንግዲህ እንትን እያለ ነው፣ እዛው እየታከመ ነው። ሉላዬም እዚሁ ከአንተ ጋር ነው መሆን ፈልገው ወደ ቤት አልሄድም። አይ ሂጂ እኔ ማታ እንዳያስወጡኝ እነግራቸዋለሁ አላት። አይ እኔ ግን እዚህ ብሆን ነው ደስ የሚለኝ፣ ውስጤ ሰላም እየተሰማኝ አይደለም ሞገስ አለችው። አይ ችግር የለውም ሉላዬ ሂጂ ወደ ቤት፣ እዚህ ከሆንሽን ይጨነቃለሁ። ስለዚህ አንቺ ሂጂ ወደ ቤት አላት። ገፋፍቶ እንግዲህ ወደ ቤት እንድትሄድ አደረጋት። መድብልም መጥቶ ነበረ። ሞገስ እንግዲህ ዛሬ ትወጣለህ አይዞክ ምናምን ብሎ ወይ መድብል ወይ ያኛው ጓደኛቸው ቢደርስ ጥሩ ነበረ። መሀሌትን እዛው ፍን አድርገው እዛው መርፌ እንትን ወቅቶ ቁጭ ማድረግ ነበረ፣ መሀሌት እንዳትንቀሳቀስ። የእውነቴን ነው የምላችሁ። እንግዲህ መሀሌት ዝና እኔ እገዛልሻለሁ ቤቱን፣ አንቺ
እስከ ዛሬ ክስ ስትከሽ የነበረው ቤት ለማግኘት ነው አደለ ብሩክን? አሁን ሞገስን አንቺ ካስወገድሽው እኔ በስምሽ ምን የመሰለ ቤት እገዛልሻለሁ አላለ? ከዛም መሀሌት እሺ እስማማለሁ ብላ ሄደች። እንግዲህ እየተገላመጠች እንደ ሌባ ቀጥ ብላ ሞገስ የተኛበት ሆስፒታል ውስጥ ገባች። እንግዲህ እዛ ጊዜ ሐኪሞቹ ወይ የሆነ ሰው ይደርስባታል ብዬ ተስፋ አደርጋለሁ። እኔ ምን አይነት ጉድ እንደሆነች ከሞገስ ጋር ያ ሁሉ ነገር አሳልፋ ዛሬ ግን ለገንዘብ ብላ ልትገላው እንግዲህ ወስናለች ማለት ነው። በጣም ያሳዝናል። ብሩክ መናገር አይችልም፣ ነገር ግን ይስቃል፣ ይጫወታል እንደዚሁ እንጂ መናገር አይችልም። እንግዲህ ቅድስትዬም የተሰማትን ስሜት የዛን ቀን እምቢ ባልል ኖሮ ብቻ በጸጸት ስንገበገብ ኖሬ አሁን በስተመጨረሻ መጥተሃል ጋሼ፣ ተስፋ ቆርጬ ነበረ እና አንተም ስትጠፋ መድበል ማይበጣ ኑሮ እኮ ጉዳችን ፈልቶ ነበረ። እኔና ምሳሌ ብቻ እዚህ ቤት መሀሌት ራሱ ስንት ጊዜ እየመጣች ስዝትብኝ ነበር መሰለ። ብቻ ስለ ሁሉም ነገር እግዚአብሔር ይመስገን መጥተህልናል አለች። እንግዲህ ምሳሌዬ በጣም ተደስታለች። አባዬ ምን ሆነ ነው እንደዚህ የሆንከው? ቆይ ለምንድን ነው እንደዚህ የሆንከው አባዬ? ውጭ ሀገር ነህ አላሉም እንዴ ስትለው እንግዲህ እሱ መናገር ስለማይችል ምሳሌዬ ይቅርታ፣ አባትሽ ወደዚህ ሲመጣ የመኪና አደጋ ደርሶበት ነው እንደዚህ የሆነው አላት። ከዛም ልጅቱ ደንግጣ እንግዲህ እጇ ሁሉ እየተንቀጠቀጠ አባትየውን በጉልበቱ ቆሞ እሷን እቅፍ አድርጎ እንግዲህ ሲያለቅስ ሲላቀሱ በጣም ነው ያሳዘኑኝ ማለት ነው። በመጨረሻም እንግዲህ ምሳሌዬ ሳቋ ተመልሷል። እውነተኛ ሳቅ እየሳቀች ነው ዛሬ አባቷ በህይወት ስላለ። እውነት ቅድስትዬም እንግዲህ የምትይዝ የምትጨብጠው ጠፍቶባታል። በደስታ ይሄንን ታነሳለች ትመልሳለች። ማንም እንደኔ ደስተኛ የለም ዛሬ ብላለች ቅድስቴ። እውነት ለመናገር በጣም ነው ደስ የሚለው። ለምን ይሄ ሰውዬ በጣም ብዙ ነገር አሳልፈዋል። ድብደባ፣ ስቃይ፣ እንግልት። ይሄ ሁሉ እንግዲህ ለልጁ ነው አይደለም? ልጁን ሄዶ አሳክሞ መጣ። ነገር ግን እሱ የተባለውን ነገር እቃ ቆሻሻ ውስጥ ጥሎ ነው ልጁን ብቻ ይዞ የሄደው። አቶ ካሌብ ደግሞ ይሄን ነገር ሲሰማ እኔ ካሌብና እንደ ያሸወደኝ ይሄ የማይረባ ሰውዬ ብሎ እንግዲህ ብሩክ በተኛበት ሌሊት ገብተው ነው መርፌ ወግተውት ማደንዘዣ ጎትተውት መሬት ለመሬት እንደ ውሻ ይዘውት ሄዱት። ነገር ግን ደግሞ ብሩክ ውሃውንም አለመጠጣቱንም ምግብ አለመብላቱንም ሁሉንም ራቡንም ጥማቱንም ተቋቁሞ ችሎ ያ ሁሉ መስዋዕት እንግዲህ ከፍሎ ዛሬ ለቤቱ በቅቷል። እድሜ ለወንድሙ። በእርግጥም መድብል ባይደርስ ኖሮ ይገሉት ነበረ። የዛኑ ቃን ማታ ነበር የተነጋገሩት ለመግደል። መድብል እንግዲህ ጀግናው ራሳቸውን መስዋዕት ለማድረግ ዝግጁ ሆነው ሄዱ። ያው እንዳያችሁት ሞገስ ተመቷል ማለት ነው። ይሄ ሁሉ ለማን ነው? ለብሩክ የተከፈለ ዋጋ ነው። ለጓደኛዬ ጥግ ድረስ ሄጄ ዋጋ ከፍላለሁ። እኔ ጓደኛዬ ብቻ አይደለም ብሩክ፣ ብዙ ስህተቶች ሰርቼበታለሁ፣ ብዙ ክደቶችም ሰርቼበታለሁ። በዚህ እንኳን ልካሰው እስኪ ብሎ እንግዲህ ራሱን መስዋዕት አደረገ ማለት ነው። ሰላም ውድና የተከበራችሁ የመርሳ ቤተሰቦች ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ በስተ መጨረሻ ብሩክ ከልጁ ጋር ተገናኝቷል። እውነት ለመናገር በጣም ነው ደስ የሚለው፣ ደስ ብሎኛል ማለት ነው። ቅድስትዬም እንግዲህ ዛሬ ደስታዋን ፊቷ ላይ ይነበባል። ምሳሌዬም እንደዛው እንግዲህ ደስታ በደስታ ሆነዋል። እድሜ ለመድብል። መድብል ባይኖር ኖሮ ብሩክ ዛሬ ወደ ቤቱ አይመጣም ነበረ። እውነት በጣም ደስ ይላል። እንግዲህ ምሳሌዬ አባዬ ለምንድን ነው እንደዚህ የሆንከው? ውጭ ሀገር ነህ አላሉም እንዴ? ቆይ ለምንድን ነው እንደዚህ ብስቅልቅል ያልከው? አባቴ ምን ሆነ ነው? ምን አጋጥሞ ነው? እያለች እንግዲህ አባቷን በጥያቄ አፋጠጠችው። ከዛም መድብል ምሳሌዬ ተረጋጊ እንጂ አባትሽ እኮ ወደዚህ ሲመጣ ጉዳት ደርሶበት ነው፣ ለዛ ነው እንደዚህ የሆነው የኔ ልጅ ተረጋጊ እሺ አላት ብሩክ። ማነው መድብል። ከዛ እንዴ አባዬ አያወራም እንዴ? ለምንድን ነው የማያወራ አጎቴ ስትለው ደክሞት ነው፣ ስለ ደከመው ነው የኔ ልጅ። አሁን ከሐኪም ቤት መጥቶ እኮ ወደ ቤት የመጣው ገና እንትን ብሎ ነው። ደግሞ አባትሽን ስላየሽ ደስ ሊልሽ ይገባል እንጂ ምን ሆነ ነው ምንድን ነው አትበይ እሺ ብሎ አረጋጋ። ብሩክ እንግዲህ እንባውን አዘራ ልጁን ሲያያት። ያው ምሳሌዬን በመጨረሻ ደስታዋ ተመልሶላታል። ቤታቸውም ሳይሸጥ በቃ አለ አይደለ በደስታ እንዲኖሩ እንግዲህ ከዚህ በኋላ መሀሌት የምትባል ሴትዮ በመሀላቸው ከመጣች መድብል ራሱ ጆሮዋን ቆርጦ ነው ለጅብ የሚሰጥላት ካሁን በኋላ ማለት ነው። እሷ ግን አታርፍም።
ዝና ይሄንን አድርጊ ካላት ታደርጋለች ማለት ነው። አሁን እኔ በስምሽ ቤት እገዛልሻለሁ ብሎ አታለው እንግዲህ ገደል ሊከታት ነው። እሱ ወንድ ከሆነ ለምን አልሄድም? ዝና በጣም ፈሪ ነው አለች እኮ ዳጣ። እውነቷን ነው የምር። እሱ ወንዱ አስቀምጦ ሴቷን እጅና ግዳ ይዋላት። እንግዲህ መሀሌት አሁን እጅ ከፍንጅ ትያዛለች። እዛ ሲጀመር ሞገስ አልተኛም፣ አውቆ ነው አይኑን የጨፈነው። ያያታል ብዬ እርግጠኛ ነኝ። ደግሞም ታስታውቃለች። ምንም አይነት አላረገችም። ማክስ ብቻ ነው አፍንጫው አላረገችው። ዶክተር መስላ እንኳን ብትገባ ወይ እንትን ሊል ይችላል። ስለዚህ ወይዘሮ መሀሌት መዋረጃዋም መጋለጫዋም ስለደረሰ እንግዲህ ቻዩ ዝና እሳት ውስጥ እሷን ከቶ ዛሬ ማታውኑ ተፈጽሟል የሚል አንድ ስልክ ጥሪ ብቻ ነው የምጠብቀው መሀሌት። ከዛ ምን የመሰለ አፓርታማ ቤት እገዛልሻለሁ አላለም። ጉድ እኮ ነው። ብቻ እንግዲህ ብሩክም ጋሼ እኔ ተስፋ ቆርጬ ነበረ፣ እውነት መድብል ባይመጣ ኖሮ እኮ እኛም ይሄን ጠፍተን ነበር። እውነቴን ነው የምልህ ጋሼ፣ መድብል ስለመጣ ነው እኛም ተሰብስበን ቁጭ አልነው እንጂ ወይ ዝና ራሱ ገብቶ ይገለን ነበረ፣ ወይ ደሞቹ መሀሌት ገብታ ትገለን ነበረ። ግን መድብል መጥቶ አንተንም ይኸው ካለህበት ወደ ቤት መልሶሃል። ልጅህንም እንደ ልጁ ሲንከባከባት ነበረ እንደ አባት። ብቻ ብዙ ነገር ጋሼ፣ እኔ በጸጸት በጣም ውስጤን ጎድቼ ነበረ። የዛን ቀን ሲጠይቀኝ እሺ ብለው ኖሮስ ለምንድን ነው እንደዚህ ያደረኩት ብዬ ራሴን በወቀሳና በጸጸት እየቀጣው ነበረ። ለማንኛውም እግዚአብሔር ይመስገን ወደ ቤት ስለመለሰልን ጋሼ በጣም ደስ ብሎኛል እያለች እንግዲህ ምሳሌ እጇን ይዞ እንግዲህ አሁን በኋላ አንቺ የኔ ሚስት ነሽ ቅድስትዬ፣ አንቺ የኔ ብቻ ነሽ፣ የማንም አይደለሽም፣ እንጋባለን፣ ሰርጋችም ይደገሳል፣ ልጃችንም ሻማ ያዥ ትሆናለች እያለ እንግዲህ ተስፋ ሰጣት ማለት ነው። ምሳሌ እንግዲህ አባቷ በመምጣቱ ቡና ምን ነኝ የማፈላው ዛሬ፣ ቅድስትዬ አንቺ ምንም አይነት ስራ መስራት የለብሽም፣ እኔ ነኝ ዛሬ አባዬን የምንከባከበው አለቻት። ከዛም ቅድስትዬ ተይ እንጂ ምሳሌዬ አንቺ እኮ ልጅ ነሽ፣ እሳቱ ያቃጥልሻል ብትላትም አይ በጭራሽ